እንዴት ናችሁ? ሰላም ሰላም። ከዚህ ቀጥሎ አሁን ይሄ ቻናል የዩቲዩብ ቻናል የምንጠቀምበት ሞር ለሀገራችን ኮንስትራክሽን ህጎች እንዲሁም ለኢንጂነሮች፣ ለኮንትራክተሮች ሞር ለሀገራችን ይጠቅማል። ምክንያቱም ህግ ጋር የተያያዘ ስራዎች እንዲሰሩ መሀንዲሶች ትክክለኛ ስራ እንዲሰሩ ይጠቅመናል። ስለዚህ ይህንን ድምጽ ይሆነናል። የሚሰሩ ስህተቶችን አውጥተን እንወያይባቸዋለን። ሞር እሱ ነገር እንማማራለን ከዚህ እና ይህን ሳብስክራይብ አድርጉ። ብዙ እውቀትን ሼር እናደርግበታለን። የኮንስትራክሽን ህጎች ደግሞ ሀገራችን ላይ በትክክል እየተሰሩ ስላልሆነ እሱን ህጋዊ አካሄድ እንዲኖራቸው ሁሉ ሰው እንዲሰራ በህግ ጥላ ስር ሆኖ ጨረታዎችን ሲወጡ ህግ እንዲያውቅ በህግ መብቱም እንዲከራከር ስራዎችን አውቆ እንዲሰራ ይጠቅማልና በጣም ብዙ ጥቅሞች አሉ። ለምን እኛ ሀገር በህገ ወጥ ስራዎች የሚሰሩ አሉ፣ ሳያውቁ በድፍረት የሚሰሩ ነገር ስላሉ ሞር የህግ ባለሙያዎችን እንጋብዛለን። ህግና የኮንስትራክሽን ስራ አብሮ መሄድ ነው እና ይህንን ምንም የሚጣረስ ነገር የለውም። ይህን ማወቅ መማር እና በሚዲያ ሼር መደራረግ አለብን። እናውቃቸውን እና ሞር ደግሞ ሀገራዊ ጥቅም አላቸው። ስለዚህ ቀላል ነገር እንዳታዩት። ብዙ ህጎች ተበላሽተዋል። ብዙ ኮንስትራክሽን ተበላሽተዋል። ብዙ ባለሙያ እየሰራ አይደለም። ለሀገሩ ጥቅም ተምሮ ለሀገሩ ጥቅም እየሰራ አይደለም። ምንም ያልተማሩ ሰዎች በቃ በስሜት ኮንስትራክሽን ደግሞ በስሜት ቢሰራ አይደለም፣ ሙያዊ ነው። ስለዚህ ይሄ እነዚህ ደግሞ ከህግ ጋር የተያያዙ ናቸው። ስራዎች በሙሉ ከጨረታ ጀምሮ እስከ ስራው እስከሚያልቅ ያሉ ሁሉ ከህግ ጋር የተያያዙ ናቸው። ስለዚህ ይህንን ስርዓት እንዲይዝ ማድረግ ያልተገባ ስራዎች ህገወጥ ስራዎች ሲኖሩ ደግሞ ማጋለጥ እና በሚዲያ ማጋለጥ መጠን ደግሞ ብዙ የኢንጂነሪንግ ባለሙያዎች፣ የህግ ባለሙያዎች ኮንስትራክሽን ጋር የተያያዙ ህጎች እንትን እንልባቸዋለን፣ እንወያይባቸዋለን እና ሳብስክራይብ ስታደርጉ ነው ዋናው ነገር። ሼር አድርጉት። ከዛ ይሄ ለመንግስትም ይጠቅመዋል፣ መንግስትም እናግዘዋለን ማለት ነው። ስለዚህ መንግስት ህጋዊ እንትኖችን የኮንስትራክሽን ህጋዊ አካሄዶችን እንዲከተል የጨረታ ህጎችን እንዲያከብር እና ከህግ ባለሙያዎችም በበላይነት እንዲከታተሉት እናደርጋለን። ምክንያቱም ብዙ የኮንስትራክሽን ስራዎች ያለ ከህግ ውጭ ብዙ በጀቶች እንትን እየከሰሩ ነው። ከዛ መጨረሻ ደግሞ ዞሮ ለሀገር ጉዳቱ እና ይህንን የሚሰሩ ሰዎች ደግሞ ይወጣሉ። እዚህ ላይ ጥቅሙ ምንድነው? ስራ መስራት የሚችሉ ሰዎች እንትን እንላቸዋለን፣ ወደ ስራ እናመጣቸዋለን እና ማይችሉ ደግሞ በሚችሉበት እንዲሰሩ ይተማራል ማለት ነው። የደረጃ አሰጣጥ ሁሉ ከኮንስትራክሽን ባለስልጣናት ጋር ያለውን እውቀት ሼር እያደረግን መስተካከል አለበት። መሬት ላይ ያለ ችግር መታወቅ አለበት እና ላይታያቸው ይችላል። ሚዲያ ደግሞ ወሳኝ ነው። ሚዲያ አንዱ ትልቁ መሳሪያ ነው እና ይህንን እንድንወያይበት ነው። ሞር ከኮንስትራክሽን እና ከህጎቹ አንፃር ነው የምንወያይበት። ይህንን ሳብስክራይብ አድርጉ። ኦንላይን ለመጀመር አንድ ወሳኝ ነው። ሳብስክራይብ 50 መሙላት አለበት ተብሏል። ስለዚህ 50 እንድትሞሉት ሁላችሁም የህግ ጉዳዮች በሙሉ እንወያይባቸዋለን። ሞር ግን ከኮንስትራክሽን ጋር፣ ከመሀንዲሶች ጋር፣ ከኮንትራክተሮች ጋር የተያያዙ ህጎች እናወራለን። ከምህንድስና ጋር ሀገራችን ላይ ያለው ችግር እንወያይበታለን። ምን መሆን አለበት የሚለውን
በሰፊው እናወራለን እና ፕሊዝ ሰብስክራይብ